ዛሬ የምሄደው ልጆቼ ጋር ነው። እነዚህ የምትመለከቷቸው የራሴ ተማሪዎች የራሴ ልጆች ማለት ናቸው። እንደምትመለከቱት ለውጤት በቅተው እዚህ ደርሰዋልና በጣም በጣም ከረካውበት እኔን መልሼ ራሴን ያየሁበት አይነት ስራ ነው። ያው በቃ ልጅ እንደወለድኩ አስቡት። ስራዎቼን እንግዲህ ተመልክተው በሶሻል ሚዲያ ስልጠና በመውሰድ ወደ ተግባር ደግሞ ገብተው ይህንን የሚመስል ደረጃ ደርሰዋልና በጣም ላመሰግናቸው በግሌ ላመሰግናቸው የምፈልጋቸው እኔም ደግሞ በአካል እዛ ጋር ተገኝቼ የጠፉትን ነገሮች ወይም ደግሞ እንደ ስህተት የተሰሩትን ስራዎች ማስተካከያ የሚፈልጉትን ነገሮች ደግሞ ሄጄ በራሴው ፍቃድ ማለት ነው ምንም ኮስት ሳላደርጋቸው ተጨማሪ ክፍያ ሳልጠይቅ ሄጄ አበረታትቼ መጥቻለሁኝ። ትልቁ ነገር እኔም በዚሁ ስራ ዘርፍ ላይ ስላለው እዛ መርገጤ ብቻ ራሱ የሆነ መነሳሳትን ይፈጥርላቸዋል ለአብዛኞቹ። ለነሱም እንግዲህ ምናልባት ከፈጠረላቸው ብዬ እዛ ተገኝቼ እንግዲህ አበረታትቼ መጥቻለሁኝ። ብዙ የሚስተካከሉ ነገሮች ነበሩ። እነሱንም ከጀማሪ ስህተት ስለማይጠፋ ነው። በጣም ትልቅ የሚባል ስህተት አይደለም የሰሩት። ምናልባት እንደውም ከ10 ሬት አድርገን ብለውኝ 7 ሰጥቻቸዋለሁኝና ያቺን 3ቷን የቀረችዋን እንግዲህ 3ቷን ደግሞ በሂደት ማንም የሞላት የለም። ሁሉም እንግዲህ ያቺን 10 ለመድፈን ነው የሚሄደውና ከጊዜ ወደ ጊዜ ከባች ባች ስራዎችን ማሻሻል ይጠበቅብናልና እነዚህ የምትመለከቷቸው ለሙክት የገቡ ለመጪው በዓል የገቡ ሙክቶች ናቸውና ወጠጤዎች ናቸው። ሙክቶች አይደሉም ወጠጤዎች ናቸው ሁሉም ማለት ይቻላል። እና ደግሞ እናቲቶችም አስገብተዋል። እንደምትመለከቱት እንግዲህ በቃ ከኔ በተሻለ መንገድ ሰርተውታል ብዬ ነው ማምነው። ከኔ በተሻለ በተለይ ከቤት አሰራር ጋር ተያይዞ በቃ ከኔ በተሻለ በደንብ ሰርተውታል። በደንብ ገብቷቸው ነው የሰሩት ማለት ነው። እኔ እንግዲህ ሐሳቡን ነው የምሰጠው እንጂ ብዙውን ጊዜ ሁሉንም ተግባር ላይ አላውልም ወይም ደግሞ ሁሉንም ለማዋል ወይም ደግሞ ከፋሲሊቲ ጋር ተያይዞ ሁሉም የታየው ነገር እንዳለ መሬት ላይ አይወርድም። መሬት ላይ ሲወርድ እንግዲህ ብዙ የሚያስቸግሩ ነገሮች አሉ። አንደኛው ፋይናንስ ነው፣ ሁለተኛ ቦታ ነው። እነዚህ ነገሮች አሉና በቃ ከኔ በተሻለ ሰርተውታል የሚባልላቸው አይነት ፋርመሮች ናቸው። እነዚህ በፍየል እርባታ ላይ የተሰማሩ ናቸው። ሁለቱም እንግዲህ ስልጠና ወስደው ሁለቱም በዚህ መልኩ ሰርተውታልና ወደ ቤቱ ደግሞ አሳያችኋለሁ። ቤት ላይ በምን አይነት ደረጃ እንደሰሩት እኔም ውጪ ላይ ቆሜ ሳየው ብዙ በቃ ቤቱ ልክ እንደዚህ መጋዘን ነበር የመሰለኝና በቃ ባስተማርኳቸው አይነት ስታንዳርድ ነው የተሰራው ማለት ይቻላል። በቃ ምንም የጎደለው ነገር የለም። በአይኔ እንኳን ሜትሮቹን ዝም ብዬ በግምታዊ ነገሮችን ስወስድ ልኬቶችን በቃ የተናገርኳት ነገር ተመልሳ ትመጣለች፣ ትዝ ትለኛለችና እንደምትመለከቱት በጣም ጥሩ በሚባል ደረጃ ሰርተውታል። ታዲያ እዚህ የመጣውበት ደግሞ ከማበረታታትና ሐሳብ ከመስጠት ውጪ የጠፉትን ነገሮች ለማረም ነው፣ ወይም ደግሞ ስህተት ካለ ስህተቶችን ማረም ነው። በመጀመሪያ ደረጃ በተወሰነ ደረጃ ያው እንዳልኳችሁ ጀማሪ ናቸው። የመጀመሪያ ዙራቸው ነው ከፍየል ጋር ሲሰሩ። ግዢ ላይ ትንሽዬ ስህተት የምትባል ነበረች። ግዢ ላይ መምረጥ የነበረባቸው የሙክት አይነቶች ወይም ደግሞ የወጠጤ አይነቶች ምርጫ ላይ ትንሽ ስህተት ነበረ። እሱ ትንሽ ለገበያ የሚያወጡበትን ጊዜ ያዝ አድርጎባቸዋል። ግፋቢል አንድ ወር ከ15 ቀን ያክል ያዝ አድርጎባቸዋል። ስለዚህ ከዚህ ጋር ተያይዞ ምን አይነት ፍየሎችን መግዛት አለብን የሚለው ጀማሪዎች እንግዲህ ከዚህ በኋላም እንግዲህ እኔ ያስተማርኳቸው ልጆች ብዙዎች ወደ ስራ እየተንቀሳቀሱ ቦታ እየፈለጉ ቦታ እየገነቡ ቦታ እያዘጋጁ ናቸውና እናንተም ደግሞ ይህን ቪዲዮ የምትሰሙ ካላችሁ ግዢ ላይ ጥንቃቄ ይፈልጋል። ወይም ደግሞ እነዚህ ያለን በጣም አጭር ጊዜ ነው ይህንን ስራ ለመስራትና ስኬታማ ለመሆን ያለን በጣም አጭር ጊዜ ነው። ያ ማለት በቃ በትንሹ 90 ቀን ቢበዛ 120 ቀን ያለን። በዚች በ120 ቀን እንዴት አድርገን እናሳካው የሚለው ትክክለኛ ምርጫ ሊኖረን ይገባል ወጠጤዎቹ ላይ ማለት ነው። ሁለተኛ ነገር ደግሞ መመልከት የሚኖርብን በሁለተኛ ደረጃ ምንድን ነው ከሕክምና አሰጣጥ ጋር ተያይዞ እንዳልኳችሁ ነው። አሁንም በእነሱ ለመፍረድ አይደለም ወይም ደግሞ ልክ አይደለም የሰሩት እያልኩ አይደለም። እነሱ እንደውም አድቫንስ በሆነ ሁኔታ በቃ አንድ ጀማሪ መሄድ ከሚችለው በላይ ነው የሄዱት። ለምን መድኃኒት ራሳቸው ናቸው እየሰጡ ያሉት ወይም ደግሞ ሕክምና እያደረጉ ያሉት ራሳቸው ናቸው። እና በተወሰነ መልኩ ግን ባለሙያዎች ስታሳክሙ ወይም ደግሞ አገልግሎት ስትወስዱ ስቴፑን ቅደም ተከተሉን ቢጠብቅ ጥሩ ነው። መቅደም ያለበት ቢቀድምና መከተል ያለበት ቢከተል በጣም የተሻለ ነው። ያው ጀማሪ እንደሆናችሁ እሺ ብላችሁ ነው ሁሉ ነገር የምትቀበሉት ከባለሙያ አንጻር ልምድ ካለው ሰው አንጻር ልምድ ስትቀበሉ። ነገር ግን ለምን ብሎ መጠየቅም ደግሞ የተሻለ ነው። ስለዚህ ለምን ብሎ መጠየቅም መልመድ ይኖርባቸዋል። በተለይ ጀማሪ ስትሆኑ ለእያንዳንዷ ነገር አሳማኝ የሚባል አይነት ገለጻ አሳማኝ ከሚባል የተግባር ለውጥ ጋር ሊመጣ ይገባል እንጂ ከዚህ ጋር ተያይዞ ጥንቃቄ ይፈልጋል ማለት ነው። ስለዚህ
ያቺ ትንሽ ጊዜ ወስዶባቸው ነበረ። መቅደም ያለበት ወደኋላ ቀርቶ ኋላ መቅረት የነበረበት ወደፊት ይቀድምና ፍየሎቹ ማግኘት ያለባቸውን ያክል ነገር አያገኙ ማለት። ይሄ ደግሞ በፍየል ማድለብና ማሞከት ስራ ላይ ጊዜ በጣም ትልቁ ነገር ነው። በማርባት ቢሆን ረዘም ያለ ጊዜ ያለን ስህተታችንን እያረመን እንሄዳለን። ነገር ግን ደግሞ ይሄ ጊዜ የማይሰጥ አይነት ጉዳይ ነው። ውስጡን ተመልከቱት፣ የቤቱን አሰራር በቃ አንደኛ ደረጃ ሊባል የሚችል አይነት ቦታ ነው። በቃ ተመራጭ የሚባል አይነት ቦታ ነው። ስለዚህ ከዚህ ጋር ተያይዞ ግን እዚሁ ጋር አንድ ሁለት ወይ ሶስት የሚሆኑ አይነት የታመሙ ፍየሎች ነበሩ። እነሱንም አይተናቸዋል። ሊሰጥላቸው የሚገቡን ሕክምና አይነቶችን አይተናል። በተረፈ ግን በቃ አንደኛ የሚባል አይነት አሰራር ሲሰሩ ነበር። በጣም ተመችቶኛል። ሌሎቻችሁም አርቢዎች ደግሞ ልክ እንደዚህ እያረጋችሁ ደግሞ ውጤታችሁን ለእኔ ብታሳዩኝ በጣም ደስ ይለኛል። ውጤት ብቻ አይደለም፣ ቻሌንጅ የተደረጋችሁበትን መንገድ በቃ ቻሌንጅ ስትደረጉ ነው ስራው በጣም ጥሩ እየሆነ እየመጣ ያለው ማለት ነው። አልጋ በአልጋ ከሆነላችሁ ወይም ደግሞ ስራው በአግባቡ እየተሰራ አይደለም መሰላችሁ እንጂ ስራው በአግባቡ እየተሰራ አይደለም። የሆነ ፈተና በቃ ሊያስቸግራችሁ ሊደጋግማችሁ ይገባል እና ያ በሚሆንበት ሰዓት እውነትም ስራውን ይዛችሁታል። ስራው እየፈተናችሁ ነው ያላችሁት። አስተምሯችሁ ሊያልፍ ይፈልጋል ማለት ነው። ስለዚህ አንዴ ደግሞ ትምህርቱን ከወሰዳችሁ በኋላ ለቀጣዮቹ ለስራችሁ ትልቁን አይነት ግብአት ታገኛላችሁና እነዚህ አርቢዎች የፍየል እርባታ አዲስ ዘርፍ እንደመሆኑ መጠን ገብተው ልክ እንደዚህ ደግሞ ስራ ሲሰሩ ሲታይ ለማሞከት ያስገቧቸው ፍየሎች ለውጣቸውን በአንድ ወር ከ15 ቀን ለውጣቸው ሲታይ በጣም ጥሩ ነውና ልክ በዚህ መልኩ በዘመናዊ መልኩ ብትሰሩ ጥሩ የሚባል ለውጥን ታመጣላችሁ። የኔ ተማሪዎች ከኔ ጋር የሰለጠናችሁ ካላችሁ የኔን ቪዲዮ እያያችሁ የጀመራችሁ ካላችሁ እንግዲህ በርቱ ለማለት ፈልጋለሁ። እንዳጠቃላይ ማለት ነው። እንዳጠቃላይ እኔ ጋር ብትማሩም ባትማሩም ከኔ ፍየል ብትወስዱም ባትወስዱም ከኔ መኖ ብትወስዱም ባትወስዱም ብቻ ግን ባላችሁበት ሴክተር ላይ በጣም የተሻለ ውጤት እንድታመጡ እኔም ደግሞ በኔ አካባቢ በኔ ዙሪያ ላሉት ደግሞ ድጋፍ መስጠት እቀጥላለሁኝ። በቀጣይ እንግዲህ የተለያዩ ፋርሞችን ደግሞ የጎበኘውኝ አሳያችኋለሁኝ። በአዳዲስ የሚቋቋሙ በጣም ብዙ የጀመርናቸው አሉ። እነሱንም አሳያችኋለሁኝ። ከመኖ ጋር ተያይዞ ከፍየል አቅርቦት ጋር ተያይዞ ከቦታ አቅርቦት ጋር ተያይዞ ከስልጠና ጋር ተያይዞ ፉል ፓኬጆችን እየሰራን ያለ ነውና መታችሁም ደግሞ ልክ እንደዚህ አገልግሎቶችን መጠቀምና ዘመናዊና ጥራት ባለው መልኩ ደግሞ መታችሁ ስልጠናዎችን ብትወስዱና ወደ ተግባር ብትሄዱ ከአንድ ደረጃ ወደ አንድ ደረጃ በጣም እያሻሻል ነው እየመጣን ያለ ነው ስልጠናችንን። ስለዚህ በዚህ መልኩ ነው። ስለዚህ ዛሬ ውሏችን ይህንን ይመስል ነበረ። እነዚህ ወጣቶች በኮመንትም አበረታቱልኝ። ምናልባት ይህንን ቪዲዮ ያዩት ይሆናል ነገ ምናልባት ስንጀምር እንደዚህ ነበርን ብለው እንዲያወሩ፣ ስንጀምር እንደዚህ ተፈተነን ነበር ብለው እንዲያወሩ በጣም ልዩ ማበረታቻ አድርጉላቸው። እስካሁን የሰማችሁ የኔ አድማጮች ካላችሁ፣ የፍየል እርባታ ወዳጆች ካላችሁ እስቲ እነዚህ ወጣቶች አበረታሿቸው። በጣም ጀግኖች የሚባሉ ናቸው። እናንተም ደግሞ አርቢዎች ከሰማችሁኝ በጣም ተመችታችሁኛል። በጣም ወድጃችኋለሁኝ። ጥረታችሁ የሚደነቅ ነው። በርቱ። ዛሬ ጀመራችሁት ለነገ በጣም ስኬታችሁ ጥሩ ነው። ስለዚህ ማንኛውም ሰው ከእናቱ ወድ ወጥቶ የለመደ የለም፣ እኔን ጨምሮ ማለት ነው። እንደዚህ ተፈተነን ያለፍነውና በቃ ስራችሁ ሊሳካ ሲል እንደዚህ ይሆናልና በርቱ። እጅግ በጣም አመሰግናለሁ። በጣም ምርጥ ወጣቶች ናችሁ። በርቱ።